ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? አማን ነው? እኔ ባለው ሰላም ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ ማሳ ውሃ እያጠጣሁ ነኝ አትክልቶችን። አሁን አዲስ ተክል ናቸው እነዚህ አዲስ የተተከሉትን እያጠጣሁ ነው። ይሄን አዲስ ተተከሉ አሉ። እዚህ ደግሞ አዲስ የተተከለ ያለ ትናንሽ ናቸው። ላይም አዲስ የተተከለ ስለዚህ እያጠጣሁ ነኝ ማለት ነው። ካደጉ በኋላ ነው ነቅሎ የሚተክሉት። ስለዚህ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱ። እግዚአብሔር ይባርካችሁ። ጠዋት ተነስቼ ቁርስ ምናምን አብለቻቸው ቁርስ አበላኋቸው። የተወሰነ የቤት ስራ የኩሽና ምናምን አጸዳድቼ ተመልሼ ወደዚህ ነው የመጣሁት። እና ይህን ቲክቶክ ገብታችሁ ላይክ፣ ፎሎ እያደረጋችሁ እንድታበረታቱኝ እፈልጋለሁ። ለምን ለስራ እፈልጋለሁ ብያቸዋለሁ። ዝም ብዬ አይደለም ሊጫወታ ለዚህ ለመዝናናት አይደለም። አስተማሪ ቪዲዮቹ እለቅላችኋለሁ። እሺ፣ ለምን የቤት ውስጥ ስራ እየሰራችሁ የመዳም ቤት መኖሪያ ቤት እየሰራችሁ እንደኔ ማሳ የምትሰሩት አሉ። እግዚአብሔር ይረዳችኋል ማለት ነው። እሺ፣ በርቱ፣ ጠንክሩ። ያው በቃ አፈር ገባ አይኔ ላይ ስማ። እና እንድጠነክር አበረታቱኝ። እሺ፣ ፎሎ ያላረጋችሁ እያያችሁ አትለፉ። ፎሎ አድርጉልኝ። ለቁም ነገር ነው ይሄን ቲክቶክ የምፈልገው። እሺ፣ ጌታ ፍቃድ ከሆነ ትልቅ ፎሎ እንዳገኝ ስለምፈልግ ነው። ስራውም አስተማሪ ቪዲዮዎች ናቸው የምለቀው። ለምንድን ነው? የቤት ስራ ጨርሼ የቤት ስራ ብዙ ልጆች የቤት ስራ እየሰሩ ይደክሙኛል ወይንም ሰዎች ስራ ያበዙብኛል ብሎ ቤት የሚቀይሩ አሉ። ባለንበት ጠንክረን ከሰራን አንደኛ የምር አላማረርም። እግዚአብሔር ጤና ስለሰጠኝ አላማረርም። ሁለተኛ ደግሞ እኔ ብዙ ጥቅም አግኝቻለሁ። ቢያደክመኝም ጥቅም አግኝቻለሁ። ለምንድን ነው? አገሬ ገብቼ እተክላለሁ የሆነ ምርት አመርታለሁ ብል አሁን እችላለሁ። ምን አይነት መሬት ነው? ምን አይነት ተክል ቢተክል ወይም ቲማቲም ነው ሽንኩርት ነው ብትሉ ካሮት ብትሉ ማንኛው አትክልት ማሳ ላይ ሊሰራ ይችላለሁኝ። ምክንያቱም ምርት ማምረት እችላለሁኝ። ብዙ ተምሬያለሁ። አንደኛ ሙያ ነው የተማርኩት፣ ግብርና ተምሬያለሁኝ። ከተተከለ ሳይተከል በፊት ምን እንደሚደረግ፣ ከተተከለ በኋላ ምን እንደሚደረግ፣ ምን አይነት ስራ እንደሚያስፈልግ ለምርቶቹ አውቄያለሁ ማለት ነው። እኔ አሁን ብዙ ዘር ነው ሰውዬው የሰጠኝ። ሄጄ ብተክል በደንብ ነው የሚያዋጣኝ። አሁን እኛ ሀገር ዶሮ ኩስ ዝም ብሎ አይደለ ይጣለው። እዚህ ሀገር በብዙ ብር ነው፣ በዶላሮች ነው የሚሸጠው። በጣም ነው ለእንትን ይጠቅማል ተብሎ። ስለዚህ ላይክ፣ ኮፒ ሊንክ እያደረጋችሁ አበረታቱኝ ማለት ነው። እየደረቀበት ነው። አፈራ አሁን ሙሽሙሽ ይባላል።
ስለዚህ ለሚሰሩ ስራ አንደኛ ትምህርት ይሰጠናል፣ ሁለተኛ ሙያም ትማራላችሁ። ያው ሙያ ነው፣ እውነቴን ነው። ሙያ መሬት እንኳን ገጠር ላይ መሬት ቢኖር ራሱ ኮንትራት ወስደሽ አገርሽ ገብተሽ በሙያሽ ልትዘሪ ትችያለሽ። አሳርሰሽ ተከላ ልታስተምሪ ትችያለሽ። እዩት የዘራሁትን ውጤት ማለት ነው። እኔ ነኝ የዘራሁት። ዘሩን ሰውዬው ገዝቶ ሲመጣ እኔ ነኝ የዘራሁት። አሁን እዩት፣ ወይን ነው ይሄ አይነብ ማለት ነው። እጄ በጣም ጥሩ ነው፣ ቶሎ ነው የሚያበቅለው። አስቡ፣ ብዙ በቃ ትምህርት ነው የተማርኩት። ድካም አለ ግን ናም የሚታየው ይሄ ሁሉ ተክል ነው ማለት ነው። ይሄ ሁሉ የተተከለ ነገር ነው። ይሄ ሁሉ እየወጣ ያለው የተተከለ ነገር ነው ላይ ድረስ ማለት ነው። ምንም ነገር እዚህ ቤት እኔ ያለሁበት ቤት የሚገዛ ነገር የለም። ሎሚ አይገዛም፣ ብርቱካን ብትሉ አይገዛል፣ ኮዞብራ፣ በቆሎስ፣ በቃ ቲማቲም፣ ቃሪያ፣ ሽንኩርት የሚገዛ ነገር የለም። ታውቃላችሁ። ይሄን ሙያ መማሬ በጣም ደስ ይለኛል። ብዙዎች ወይኔ እንዴት ችለሽ ነው የሚሉ አሉ፣ ግን እግዚአብሔር ስለሚያጠነክረኝ ነው። ብዙ ልጆች የቤት ስራ ይበዝብኛል ብሎ ቤት ስራ ምክንያት አድርጎ ራሱ ስራ የሚቀይሩ አሉ። ምክንያቱም እኔ መማር በጣም ፈልጋለሁ። በቃ ፈልጌው ወድጄው ነው የሚሰራው። ግን በቃ ያው የሰው ብርታትም ስለሚያስፈልግ ነው። ለሰውም አስተማሪ ነው ይሄ ነገር። ለምንድን ነው? ያው ጠንክሮ ከሰራ አንድ ስራ ቢከብድም በኋላ ላይ ደግሞ ጥቅም ነው። በኋላ ላይ ጥቅም ነው። አሁን እዚህ እንደለመድኩኝ አገሬ ገብቼ ለምሳሌ ቆስጣ፣ ሰላጣ ምናምን ነገሮቹን ኪያርም ምንም ነገር ሰውየው ብዙ ተከል ስራ አስተምረሻለሁ ማለት የሚዘራ ነገሮቹን አስመጥቼ ጥሩ ምርጥ የሚባል ዘሮቹን አስልክልሻለሁ አለኝ። ከዛ ካለበት ማለት ነው። ይሄ መስር የሚባል አገር ማለት ነው። መስር ላይ በጣም ምርጥ እየተባለ ዝርያ ብርቱካኖቹ፣ ሎሞቹ፣ ቲማቲሞቹ በቃ ከዛ ነው ዘር የሚያመጣው። ምክንያቱም ጥሩ ነው የሚባለው እና እዛም ብዙ ቦታ መተከል ይችላል። እኛ ጋር ደግሞ ያለ ውሃ ሁሉም ነገር ስለሚበቅል ውሃ ምናምን ስለማያስፈልግ ክረምት ላይ ምናምን ቢዘራ ጥሩ ምርት ይገኛል ማለት ነው። ጥሩ ጠቀሜታ አለው። በዚህ ኑሮ ውድነት ሁሉም ነገር ከመሬት ከሆነማ ተገኝቶ ነው እንዴ? እና ያው እንዲህ ነው ሙሉ። አሁን እዩት፣ ትላንትና ያ ሁሉ አጽድቼ ሳር ምናምን ሞልቶ ነበር፣ አይታችኋል። ቢላይም እንደዚሁ የሞላ ነበረ እና እግዚአብሔር ይመስገን ነው። እግዚአብሔር ጤና እስከሰጠን ድረስ በጤናችን እየኮራን መስራት አለብን። በእግዚአብሔር ማለት ነው። በእግዚአብሔር መኩራት ነው። በቀን አያስተኛም። እነዚህን ማጠጣት ነው። አቤት ሽታው ደስ ሲል